የህይወት ባቡር ያመለጠኝ ተጓዥ ነኝ በሽምግልናዬ ጸጸት ያጠመቀኝ ወዳጅም ሀብትም ሚስትም የሌለኝ ተሸናፊ ሲሉ ራሳቸውን ለአንድ ፎቶግራፈር ያስተዋወቁት ግለሰብ በህይወት ዘመናችሁ እንደ ክታብ ይዛችሁ ልዞሩት የሚገባ መልእክትን አስተላልፈዋል። ነገሩ እንዲህ ነው። ክሪስ የሚባል ፎቶግራፈር ሞዴል ስትሬንጀርስ በተሰኘ ቻናሉ በኩል መንገደኞችን ፎቶ እያነሳና ስለራሳቸው ጥቂት እንዲናገሩ እድል እየሰጠ ይህንኑ በቪዲዮ ቀንብቦ ይለጥፋል። ታዲያ በዚህ ጉዞ መሃል ነው እኚህን ግለሰብ የተገናኘው። ፎቶ ላንሳውት ስለራስዎትም ጥቂት ይበሉ ቢላቸው 22 ዓመት ሙሉ ብቸኝነት የተጣባቸው አዛውንት ስለማንነታቸው የጠየቀን ወጣት ፊቱን ብርቅ እንደሆነባቸው ሁሉ እያዩ በዘመን የቋጠሩትን ቁጭት ይተነፍሱ ጀመር። ዛሬ ጠዋት ከእንቅልፍ የተነስቼ ራሴን በመስታወት ሳየው የተሰማኝ ስሜት ደስ የሚል አልነበረም። በወጣትነት እድሜ የሆነ ነገር ማድረግ እችል ነበር። ዛሬ ላይ በእጄ ገንዘብ ያለው መኖሩ ምክንያት ይህ ነውና ባቡር ያመለጠኝ ተጓዥ ነኝ ሲሉ በህይወት ጉዞ ላይ ማርፈዳቸውን መማሪያ ከሆነው ብለው ለወጣቱ ይናገራሉ። ወጣቱ ግን በዚህ አላበቃም። አግብተዋል ወይ ሲል ይጠይቃቸዋል። ማን ነበር ስምህ ብለው ይመልሳሉ። ክሪስ አላቸው። የውልህ ክሪስ፣ እኔ ማለት በምድር ላይ የሚንቀሳቀስ ትልቅ ውዳቂ ነኝ በማለት ስለራሳቸው የሚሰማቸውን ስሜት ሳይደብቁ ገለጹ። ለምን እንዲህ ይላሉ ቢላቸው ስለሆንኩኝ ነው እንጂ ሌላ አይደለም። ይህ ሁሉ ዓመት ስኖር ቢያንስ መሰረታዊ የሆኑ ነገሮችን እንኳን ገንዘብ ማድረግ እችል ነበር። በዘመኔ ወንድ ሆኜ ትዳር መያዝ፣ ቤተሰብ መመስረት፣ አባወራ መሆን ብዙ ነገር ግን የህይወትን ጉዞ ሳገባድድ በዜሮ የተባዛ ውጤት ይዤ ነው የተሰናበትኩት። ሌላው ቢቀር ውሃ አጣጭ ሚስት እንኳን የለችኝም እያሉ በብቸኝነት አለንጋ ዛሬን ቆጥረው 22 ዓመት ያህል እንደተገረፉ መሰከሩ። ሰዓትን ወደ ኋላ እንዲቆጥር አድርግና ወጣትነት ላይ ተመለስ ብባል ከማስተካከላቸው የግል ባህሪያቶች መካከል አንዱ የሚሆነው የተሰማኝን መናገርና ማድረግ ነው ሲሉ መልእክታቸውን ቋጭተዋል። በአንድ ነገር ብቻ ነው የምኮራው፣ እርሱም የጻፍኳቸውን 2 መጽሐፍት እነርሱም ቢሆኑ ቤት ተቀምጠዋል፣ አልታተሙም፣ በቃ ሌላ ምንም የለኝ እያሉ ጸጸታቸውን እንዲህ ባለ መልክ ገልጸዋል። አንተስ አንቺስ ከ20-30 ዓመት በኋላ የምትኮሩበትን ስራ ምን እንደሆነ አውቃችሁት እየሰራችሁበት ነው ወይ? ይህ የኔ ጥያቄ ነው። የሰው ልጅ ትናንት ሳይሰራ ባቆመው ወይም ባልጀመረው እንጂ ሰርቶ በተሳሳተው አይጸጸትም። አሁኑን ጀምሩ። What was your name? I'm Chris. I regard myself, Chris, as the greatest failure that ever walked the planet Earth. Why? Because I am. Because I didn't achieve the very basics. I'm the could have been man. I call myself the could have been man. I could have been, right? I'm the could have been man, but I ended up with nothing. I didn't even get a life.